አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ አባት ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍቶቻቸውንም ሁሉ አስተማሩት። ከዚህ በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትን መጻሕፍት አጠና። ሊቀ ጳጳሳት ዲሜጥሮስም ዲቁና ሾመው። ከዚህ በኋላ በእስክንድርያ ሀገር ቤተ ክርስቲያን ቅስና ሾመው። መንጋውንም በመልካም አጠባበቅ ጠበቀ፣ ስራውንም ፈጸመ። የቤተ ክርስቲያንም ሕግ ጠንቅቆ አወቀ። አባት ዲሜጥሮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ስልጣን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስከሚመልሳቸው ድረስ ያስተምራቸውና ይገሥጻቸው ነበር። በወንጌል ማርቆስ ወንበርም 13 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የከበሩ ሴቶች በርባራና ዩልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕግ ሰራ። ከዚህም ዳግመኛም መታጠቢያ የወሸባ ቤት በግንብ ሰራ። የሚከፈቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮት እንዲሰሩ አናጺዎችን አዘዘቻቸው። ከዚህ በኋላ ክብር ይግባውና የጌታችን ኢየሱስ ክርስቶስን አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያ ላይ አሰራች። አባቷም ወደዚህ ሕንፃ በገባ ጊዜ ይህን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅ አዘዘችን አሉት። እርሷንም ጠርቶ ለምን እንዲያደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ስራ ሁሉ ይፈጸማልና፣ ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለም ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከዚህ ተመልሰ የፈጠርህን አምላክ አምልኮ አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላው ሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧ ገብታ ሰወረቻት። ከዚህ በኋላ ወደ አባቷ ተመለሰች። እርሱም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዩልያና የምትባል ሌላ ሴት ነበረች። ቅድስት በርባራም አየቻትና የምታጸናናትና የምትረጋጋት ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅድስት በርባራ ተገለጸላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋ የዩልያናንም ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትም አክሊል ተቀበሉ። በዚያንም ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መኮንን መርትያኖስን አቃጠላቸው። ያም በወሸባ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመሙ ሁሉ ከእርሱ በታጠበ ጊዜ የሚድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህ በኋላ የቅዱሳት ሰማዕታትን ስጋቸውን ወስደው ከከተማ ውጭ ባለች ቤተክርስቲያን ስሟ ገላሊያ ወደሚባል ቦታ አኖሯቸው። ይህ ስጋቸውም በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር ሀገር ባለ ቤተክርስቲያናቸው ውስጥ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የብፅዕት እምባመሪና መታሰቢያ ነው። በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል ሀገር ደክሉባ ከሚባል መንደር ነው። ወላጆቹም ቅዱሳን እና ንጹሐን ናቸው። ያለ እርሱም ልጅ አልነበራቸውም። አባቱም ቄስ ነበረ። በሌሊት ራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅህ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው፣ በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ይለብስ ዘንድ ያስብ ነበር። በአንዲት ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ፣ ግን መንገዱን አያውቅም ነበር። የእግዚአብሔር መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰውም ጊዜ በበዓቱ ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው።
እርሱ እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስናንም ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እና እውነተኛ ልጅ ይሆንሃልና። አንተም የምንኩስናን ሕግ ሁሉ አስተምሮ። ይህንንም ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤልም በደረሰ ጊዜ አባ አጋቶን በደስታ ተቀበለው፣ እንዲህም አለው። የእግዚአብሔር አገልጋይ ሳሙኤል ሆይ መምጣት መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኳልና አለው። ወዲያውኑ ቤተ ክርስቲያን አስገባውና ከፀጉሩ በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለየና ባረከው። የአባቶቼ የአባ እንጦንስና የአባ መቀርስ ፈጣሪ ከአንተ ጋር ይኑር። ልጄ ሳሙኤል ሆይ በችግርህ ሁሉ ረዳት ይሁን ብሎ እኛን የምንኩስና ልብሶችን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትህትናን አርሞን አስተማረው። አባ ሳሙኤልም ቅዱስና ብሩክ ይሆን ከአባቴ ሆይ ይቅር በለኝ፣ ከኔ ጋርም ፍቅርን አድርግ አስተምረኝም፣ እግዚአብሔርም የምወደውን የምሰራ ያደረገኝ ዘንድ በከበረች ጸሎት አስበኝ ይለው ነበር። ሁልጊዜም መንፈሳዊ የሆነ የምንኩስናን ስርዓት ሁሉ ተማረ። ቅዱስ አባ ሳሙኤልም በስራ ሁሉ ይራዳው ነበር። የሚያዘውንም ሁሉ እየሰራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህ በኋላ አባ አጋቶን አረፈ። አባ ሳሙኤልም 7 ቀን እየጾመና ታላቅ ተጋድሎን የተጋደለ ኖረ። ከዚህ በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተክርስቲያን ቅስና ተሾመ። ከጥቂት ቀኖች በኋላ የሊዮንን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳትም በሰሙ ጊዜ እጅግ አዘኑ። አባ ሳሙኤልም መንፈሳዊ ቅናትን ቀና። ከሰዎች መካከል ተነስቶ ያቺን ደብዳቤ ነጥቆ ቀደዳት። እንዲህም አለ። የቀናች የአባቶቻችን ሃይማኖት የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኛም ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡት በክንዱም ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ለቀች። ከዚህም በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔር የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀልሞን ተራራ ሄዶ በዚያ ይኖር ዘንድ አዘዘው። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያ መኮንን ምቆዝምም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትን ገርፎ ከገዳሙ አሳደደው። ወደ ቀልሞን ገዳም ቤተ ክርስቲያንም ሄዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን በዚያ መጡ። ወደ አገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይም በጫኑት ጊዜ ያ ግመል መንቀሳቀስን አልቻለም። ታላቅ ድብደባን ደበደቡት። በተሰናቸውም ጊዜ ትተውት ሄዱ። እርሱም ወደ ቀልሞን ገዳሙ ተመልሶ በምንኩስና ስርዓት በመጠመድ በሁሉ የተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተክርስቲያን ገብተህ ዝም በል፣ ከእርሳቸውም ጋር አትነጋገር፣ እኔም እንዳዩ አደርጋቸዋለሁ የሚል ቃልን ሰማ። በዚያንም ጊዜ የተመዘዙ ሰይፎቻቸውን ይዘው ወደ ቤተክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮሁ ነበር። ቅዱስ ሳሙኤልም በቤተክርስቲያን ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም። ተናገራቸው እንጂ እግዚአብሔርን መፍራት የሌለባችሁ እናንተ ከሃዲያን፣ እግዚአብሔር እንደ ክፉ ስራችሁ ይክፈላችሁ አላቸው። እነዚህ አረማውያንም አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚህም በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለሞትም እስቲቀርብ ገረፉት። ከማሰሪያውም ሲፈቱት በግንባሩ ተደፋ። ግመሎች እስካሉበት ቦታ ጎተቱት። ራሱንም በጫማ መቱት። በድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመልም ጫኑት። ከሕመሙም ጽናት የተነሳ መሪር ለቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው። መደብደብህን መልካም አደረጉ። ዝም በል አትናገር፣ ያለህን የፈጣሪን የእግዚአብሔርን ትእዛዝ ስላለፍክ ሞት ይገባሃል አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር በለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። በዚያም የአስቄጥስ ገዳም አበምኔት የሆነው ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። አባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበር፣ እርሱ ግን ከቶ አልሰማውም። ከዚህ በኋላ
ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራኝቶ ገመሎችን እንዲጠብቁ ወደ ጫካ ሰደዷቸው። ቅዱስ ሳሙኤልም ከእርሷ ጋር በኃጢአት እንደሚወድቅ ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና፣ በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨመርለት ሆኖ ጌታው ታሞ ለሞት እስከቀረበ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌ ፈውሰው ዜናውም በአገር ሁሉ ተሰምቶ ደዌ ያለባቸው ሁሉ ለእርሱ የሚመጡ ሆኖ እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህን አይቶ እጅግ አደነቀ። በአንተ ላይ ያደረኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው አከበረውም። የምትሻውን ጠይቀኝ ያደርግልሃለሁ አለው። አባ ሳሙኤልም ወደ ሀገሬስ እመለስ ዘንድ ሻለው አለው። ጌታውም እጅ መንሻ ብዙ ገንዘብና ገመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አእላፋትም እስከሆኑ ድረስ እጅግ ብዙ። ቅድስት ድንግል እመቤታችንም ማርያምም ተገልጸለት ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚያችም ዕለት ወዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤልም ብዙ ድርሳናትን ደረሰ። ስለ እስላሞች መምጣት መንግስትም ስለመያዛቸው የክርስቲያን ወገኖችንም በየቦታው ሁሉ እንደሚያሰቃያቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። እረፍቱ በቀረበ ጊዜ መነኮሳት ልጆቹን ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱም ሕቅታ ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህ በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱ እንደዚህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። የኃጥአንን ስቃይ፣ ጻድቃንን ተድላ ደስታቸውንም እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእስሙናይ በስተ ምስራቅ ካለ አውራጃ ብፂር ከሚባል መንደር ቅዱሳን አባ ይሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባ ይሲ እጅግ ብዙ ገንዘብ፣ ቦታዎችና በጎችም አሉት። የበጎችንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበር። እርሱ እግዚአብሔርን እጅግ ይፈራ ነበርና፣ እህቱ ቴክላም እንደ እርሱ እግዚአብሔርን የምትፈራ ናት። የአባታቸውም ስም ኤልያስ የእናታቸውም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህ በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን ያልወደደም። እንዲህም አላቸው፣ የተባረካችሁ አባቴና እናቴ ሆይ ጸልዩልኝ፣ የምታዙኝም ሁሉ በደስታ እቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውም እና። ከዚህም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግ ይወዱት ነበርና። ከዚህ በኋላ እድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖች በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰገድ አዘዘ። ቅዱስ ኤሲም የንግድ ዕቃውን ይሸጥ ዘንድ ወደ እስክንድሪያ ሄደ። ለአባ ኤሲም በእስክንድሪያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበር። ከደዌውም እስከሚድን አባ ኤሲ በሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበር። እኒህ የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል በገንዘባቸው እየገዙ በእስክንድርያ ሀገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ያረጋጓቸዋልም፣ እንደ ባሮች ያገለግሏቸው ነበር። እኒህም ቅዱሳን የሰማዕትነትን አክሊል እናንተ ትቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚያም ወራት የሄርማኖስ ልጅ ቅዱስ ፊቅጦር ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስም ባዩት ጊዜ አደነቁ፣ መንፈሳዊ ቅናትም ቀኑበት። እርሱ የዚህን የኃላፊውን ዓለም መንግስት ንቋልና። ከዚህ በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ያሰቃዩት ዘንድ አዘዘ። በአለንጋዎች ብዙ ግርፋትም ገረፉት። ሕዋሳቱንም በሾተሎች ሰነጣጠቁ። በስጋውም የችቦ መብራቶች አደረጉ። በሰንሰለትም አሰሩት። ሁለተኛ ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳት አናደዱ። አባ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታዬ ኢየሱስ ክርስቶስ ሆይ 3 ደቂቅን ከነደ እሳት፣ ዳንኤልን ከአንበሶች አፍ፣ ምስክር ፊቅጦርን ከወሸባ ቤት እሳት ያዳንካቸው አንተ ነህና እንደነርሱ አድነኝ።
የሚረዳኝም ቸር መልአክ ላክልኝ። ለአንተም ምስጋና ይሁን አሜን። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባይሲ ዘንድ ቆመና ጻድቅ ሰው ሆይ ሰላም ላንተ ይሁን፣ እግዚአብሔር ካንተ ጋር ነውና በመከራህም ሁሉ እርሱ ያድንሃልና አትፍራ አለው። በዚያንም ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባይሲን እጁን ይዞት ያለ ጥፋት በጤና አወጣው። በዚያንም ጊዜ አባይሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ፣ አንተ ከካሃዲ ንጉሥና ከረከሱ ጣዖቶች ጋር እፈር። ሕዝቡም ሕያው ሆነ ያለ ጉዳት አባይሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባይሲ አምላክ እናምናለን ብሎ ጮሁ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊል ተቀበሉ። ከዚህም በኋላ አባይሲን ወደ እስር ቤት እንዲወስዱት መኮንኑ አዘዘ። እንዳዘዛቸውም አደረጉ። ለእህቱም ቴክላ የእግዚአብሔር መልአክ ተገልጾላት ወንድሟን አባይሲን ተጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜም ከእንዴናው ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብንም ተገለጸችላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጡ አለች። አዝናም ተመለከተቻቸውና እመቤቶቼ ሆይ የደረሰባችሁ ምንድን ነው? አዝናችሁ ያለውና አለቻቸው። ቅድስት ኤልሳቤጥም በእርጅና ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችን ቅድስት ድንግል ማርያምም እንደኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክራም እመቤቶቼ ሆይ በእውነት ጽኑ ሐዘን አግኝቷቸዋል አለቻቸው። ይህንንም የተነጋገሩ ወንድሟ አባይሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችም ነበር። አባይሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህ በኋላ የሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ሱሪያ ለአባይሲ ተገለጸለትና በብርሃናውያን ክንፎቹ ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳን ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊነገር የማይቻለውን ልዕልናዋንና ክብሯን አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጡ ያለውንም ብርሃን አሳየው። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስም መከራን የተቀበሉ የጻድቃንንና የሰማዕታትንም መኖሪያ ዳግመኛ ያሳየው። ከዚህ በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደው። ታላቅ አዳራሽንም አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶች አሉ። ዘፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቆመው ነበር። እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልኩት። መልአኩም እንዲህ አለኝ፣ ወንድሜ አባይሲ ሆይ የምድር ነገሥታት ሁሉም ከዓለም ሁሉ ጋር ቢሰበሰቡ ይህን አዳራሽ ከተሸከሙት ከ300 ምሰሶች የአንዱ ምሰሶ ሽያጭ ዋጋ አይችሉም አለኝ። እኔም አይቼ አደነኩ፣ እግዚአብሔርን ማመሰገንኩት። ሁለተኛም ይህ የከበረ ያማረ ታላቅ አዳራሽ ለማን ይሆናል አልኩት። ያ መልአክም የሰራዊት አለቃ እንደነበረ ለህርማኖስ ልጅ ለሰማዕቱ ፊቅጦር ይህ ሁሉ ተሰጠ። እርሱ ምድራዊ መንግስትን፣ ሽልማቱንና ጌጡን፣ ክብሩን ሁሉ ንቆ ትቶ መከራ መስቀልን ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሎታልና፣ ስለዚህ ኃላፊው ምድራዊ መንግስት ፈንታ የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛ እንዲህ ብዬ ጠየቅኩት፣ እነዚህ ዙፋኖች፣ እነዚህ ፍሬያቸው ያማረ እንጨቶች፣ እሊህም የሚያበሩ አክሊሎች ምንድናቸው አልኩት። እርሱም እንዲህ አለኝ፣ አባይሲ ሆይ እሊህ የእረፍትና የተድላ ቦታዎች የቅዱሳን ሰማዕታት መታሰቢያቸውን በምድር ላይ ለሚያደርጉ ሰዎች እግዚአብሔር ያዘጋጃላቸው ነው። አባይሲ ሆይ ስማ፣ እኔ ላስረዳህ። በሰማዕታት በስማቸው ቤተክርስቲያንን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትንም ወይም የተራበ ያበላ የተራቆተን ያለበሰ ወይም ለቤተ ክርስቲያናቸው መጽሐፍትን ገዝቶ የሰጠ ወይም ገድላቸውን ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያ ቀን በጎ ስራ የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ
ከሰማዕታት ለአንዱ ወይም ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታ ኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያ ስታደርግ ኖራለችና ይቺ ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያቺ ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይቺን ነፍስ በአንዲት ቅጽበት በአንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይስጡት ይላል። እንደዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል። በመጠመቂያም ውስጥ ያጠምቋታል። ያማሩ ልብሶችንም አልብሰው ከነዚህ ከምታያቸው ዙፋኖች በአንዱ ዙፋን ላይ ያስቀምጧታል። በማይጠፋ አክሊልም ይጋረዷታል። ከቅዱሳን ሁሉ ጋር ደስ እያለት ለዘላለም ትኖራለች። ከዚህ በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለከበረ ስሙ ለሚጋደሉ ስለሚሰጥ ታላቅ ሀብት እጅግ አደነኩ። በነጋም ጊዜ ቅዱስ አባ ኤሲን ከእቱ ቴክላ ጋር ያመጡት ዘንድ መኮንኑ አዘዘ። አምጥተውም በጽኑ ስቃይ በተሽከርካሪዎች መሳሪያ በእሳት ቃጠሎ በብረት ችንካሮች የራሳቸውንም ቆዳ በመክፈፍ አሰቃያቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብፅ ይወስዷቸው ዘንድ ለእንደናው ሀገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል ተጓዙ። መርከቢቱም ከባህሩ ዳርቻ ቆመች። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውንም ጸልየው በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጣቸው። እግዚአብሔርም ስንጡፍ ከሚባል ሀገር ስሙ ኦሬ የሚባለውን ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ በአማሩ ልብሶች ገነዛቸው። የመከራው ወራት እስቲፈጸም በንጹህ ቦታ ኖራቸው። ከእርሳቸውም ታላላቅ ተአምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከበርቴዎቿና ከታላላቆቹ ሀገር መንሱር ከሚባል ሰው ልጅ በጥበቡና በፈሪሃ እግዚአብሔር አደገ። የቀርሊ ፈላስፋ ከሆነ ቁልህፋ ከሚባል ቁልዝማዊ መኮንን መምህሩ ዘንድ የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ ሳበ ሰማዕት ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዢው ጸሐፊ ሆነ፣ ግን ሚስጥሩን አይሰውርም። በዚያንም ወራት የከሃዲው ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፍቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት ያጸናቸው በአምላክ ፍቃድ የተሳሉ ስዕሎች ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍና ወደ ምዕመናን ሁሉ የሚልክ ሆነ። ከሃዲው ቆስጠንጢኖስም በሰማ ጊዜ ጥርሱን አፋጨ። በዮሐንስ ብዕር አምሳል የሚጽፍ ጸሐፊ ፈልጎ በዮሐንስ ብዕር አምሳያ እንዲህ ብሎ ጻፈ። ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርህን ማድረግ ዘንድ ይህን ደብዳቤ ጽፎ ላከ ብሎ በወንጀል ደማስቆ ገዥ ላከለት። በሰማ ጊዜም እውነት ስለመሰለው የሚጽፍባትን ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች ቀኝ እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላው ጊዜ አይደለምን ይህ መቋረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ። አንቺ በስራ ሁሉ ችሎታ አለሽና። ይህንንም ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችለትና እጁን እንደ ቀድሞ መለሰችለት። በነቃም ጊዜ ድና አገኛት። እግዚአብሔርን አመሰገነው። ቅድስት ድንግል እመቤታችን ማርያምንም አመሰገናት። ከዚህ በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስናን ስርዓት ያስተምሮ ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ሆይ አፋዊት ከሆነች ትምህርትህ ምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውም ብዛት የተነሳ ሰይጣንን ድል ነሳው። ከዕለታት በአንዲቷ ከመነኮሳቱ አንዱ
ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጣለት ለአባ ዮሐንስ ለመኑት። አባ ዮሐንስም ከሽማግሌው መምህሬ ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውንም ይቅርታ እንዲያደርግለት ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ እምረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገ። እርሱም ቅንነቱንና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያ ያስገባው። እመቤታችን ቅድስት ድንግል ማርያምም አረጋዊ መምህሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌምም ሊቀ ጳጳሳት ቅስና ሾመው። በአምላክ ፈቃድ ስለተሳሉ ስዕሎች ክብር፣ ስለ ቀናች ሃይማኖትም ነገስታቱንና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልና በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የደብረ ድማህ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም እረፍቱ ነው። እርሱም የሰማዕታትንና የጻድቃንን በየእረፍታቸው ቀን ለእያንዳንዱ ርሁባንን በማጥገብ የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ስራ ላይ እያለ ያን ጊዜ እስላሞች ወደ ሸዋ ሀገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተክርስቲያን ሄዶ ገብቶ ጸሎትን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆርጦት የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ ባሚን በሰማዕትነት አረፈ። ዘአቅረብኩ ማኅሌተ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለላ አነብብ ተወከፍ ዘኔቴ መጽሐፈን ተርእስከ እግዚኦ ጸሪቀ ምሉ ተወከፈ ምላቡ ውላን ተተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲው ወመነኮሳት ቴራን ባርኮ ጉባኤዛቲ መካን እስከ ረገይሌ ቆኑ ተጻን ጻፈ ክርስቶስ ወለዛ ጻፎን ዘደስ ወለዛምቦ ሰርቆ ሳዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም ማረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታችን ከኛ ጋር ትኖር ኦ አምላክነ በከመ ርትከ ዋኮ በከመ አምሳነ አቡነ ዘበሰማያት